ዘፈን ስሜት ያደረበት ገና በልጅነቱ በበረሃ እረኛ ሆኖ ከብቶች የሚጠቀሙበት ወቅት ነበር። በጓደኞቹ ዘንድ በድምጽ እየተመረጠ ለሆያውዬ፣ ለጥምቀት፣ ለዘመን መለወጫና ለመሳሰሉት ባህላት አውራጅ ነበር። በ1945 ዓመተ ምህረት ወደ አዲስ አበባ መጥቶ በክቡር ዘበኛ ወታደርነት ተቀጠረ። ከዚያም ወደ ቲያትር ክፍሉ ተዛውሮ ድምፃዊ ለመሆን በቃ። በልጅነቱ ሲዘፍን ወላጆቹ አሰደብከን፣ ዘራችንን አበላሸው እያሉ ይቆጡት ነበር። ነገር ግን በሙያው ያደገ ሲመጣና በሙያው በሌሎች አገር እጅግ የሚደነቅ መሆኑን በእኛም ሀገር የሚታወቅ መሆኑን ደጋግሞ በመንገር እንዲቀበሉት አድርጎ ነበር። ከ60 የሚበልጡ ዜማዎችን ራሱ ደርሶ በዛ ያሉ ደግሞ ከሰው የተደረሱለትን ዜማዎችንም ተጫውቷል። ራሱ በመጣጣር የአኮርዲዮን መሳሪያ በጥሩ ችሎታ መጫወት ችሏል። ረቂቅ የተፈጥሮ ድምጽ ያለው ረጋ ብሎ የሚያዜም በብዙዎች ዘንድ የመወደድን ፍቅርን ያተረፈ አንገቱን ደፋ አድርጎ የሚታይ ዝምታ ተፈጥሮ የሆነ ግሩም ድምፃዊ ነበር። በዚህም ችሎታውና ተግባሩ የተነሳ ስሙ በመላው የኢትዮጵያ የታወቀ ሊሆን ችሏል። አርቲስት ተፈራ ካሳ